ሚያዝያ 18 2018 ዓመተ ምህረት ከጠዋቱ 3 ሰዓት ጅጅጋ ከተማ በአገር አቀፍ በሚካሄደው ሰባተኛው ሀገራዊ ምርጫ ሂደት ላይ የሶማሌ ክልል የግል እጩዎች ህብረት አቋም መግለጫ። እንደሚታወቀው በአገር አቀፍ ደረጃ ሰባተኛው ሀገራዊ ምርጫ በመካሄድ ላይ ይገኛል። ምርጫው ነፃ፣ ሰላማዊና ፍትሃዊ እንዲሆን ምርጫ ቦርድ ከፍተኛ አስተዋጽኦ እንዳለው በሁሉም ዘንድ የሚታወቅ ነው። ይሁን እንጂ ምርጫ ከተጀመረበት ቀን አንስቶ የተለያዩ የምርጫ ህጎችና ደንቦች ሲጣሱ በአብዛኛው በሶማሌ ክልል ምርጫ ጣቢያዎች ላይ ተስተውለዋል። የህብረቱ አባላት በምርጫው ሂደቱ ላይ ያሉ ችግሮችን በማስረጃ በማስደገፍ እርምትና እርምጃ እንዲወሰድ በተደጋጋሚ ለክልል ምርጫ ቦርድ ቅሬታ ቢያቀርቡም እስካሁን ምርጫ ቦርድ በ6 ምርጫ ጣቢያዎች ብቻ ውሳኔ ሰጥቷል። እነዚህ ጥሰቶች ምርጫው ነፃ፣ ሰላማዊና ፍትሃዊ እንዳይሆን ከማድረጋቸውም በላይ የመራጭ ህዝብ የፈለገውን እጩ የመምረጥ መብት የሚጥሱ ናቸው። ምርጫው ነፃ፣ ሰላማዊ፣ ፍትሃዊ እንዲሆን የሶማሌ ክልል የግል እጩዎች ህብረት ያሉትን ችግሮች ለሚመለከታቸው አካላት ለማሳወቅ ይህን መግለጫ ለማውጣት ወስኗል። መግለጫው ከዚህ በታች የሚቀርቡትን ነጥቦች ያካትታል። አንደኛ፣ በካርድ አሰጣጥ ሂደት ላይ ከፍተኛ ጥሰት ተፈጽሟል። ገዢው ፓርቲ በአብዛኛው ምርጫ ጣቢያዎች የተሰራጩትን የመራጮች ካርድ ቀድሞ ተቀራምቷል። ካርዱን የወሰዱት ግለሰቦች የወሰዳችሁትን ምርጫ ካርድ ለኛ አሳልፋችሁ ካልሰጣችሁ በማለት የመንግስት አገልግሎት እንዳያገኙ ተዝቶባቸዋል። ሁለተኛ፣ የመንግስት ንብረት ለምርጫ ቅስቀሳ አላግባብ መዋል። በስፋት የመንግስት ንብረት ለምርጫ ቅስቀሳ አላግባብ መዋል በስፋት ይስተዋላል። ገዢው ፓርቲ የመንግስት ተሽከርካሪዎች እንደ ላንድ ክሩዘር፣ ባለ 2 ካቢና መኪኖች፣ የመንግስት አዳራሾች እንዲሁም የህዝብ መሰብሰቢያ ቦታዎችን ለምርጫ ቅስቀሳ አውሏል። ይህ የምርጫ ህግን መጣስ ብቻ ሳይሆን ለግል እጩዎች ከፍተኛ የሞራል መሰናክል ነው። ቅሬታ 3 የማስፈራራት ድርጊትና የግል እጩዎች እስር። በአንዳንድ የግል እጩዎች በሐሰተኛ ክስ ቁጥጥር ስር ውለዋል፣ ደጋፊዎቻቸውም ታስሯል። በመጨረሻም በፊቅ ወረዳና በደጋቡር ከተማ የተለያዩ ሰዎች ለእስር ተዳርጓል። በአሁኑ ሰዓትም በደጋቡር ከተማ 3 ሽማግሌዎች ታስረው ይገኛሉ። አራተኛ፣ የምርጫ ቦርድ ስራ አስፈጻሚዎች ከገዢ ፓርቲ ጋር መቀራረባቸው። የምርጫ ቦርድ ስራ አስፈጻሚዎች ከገዢ ፓርቲ ጋር መቀራረባቸው እንዲሁም በአንዳንድ አካባቢ ከገዢ ፓርቲ እጩዎች ጋራ ቤተሰብ መሆናቸው የምርጫ ጣቢያ ሰራተኞች የምርጫ ካርዶችን በመሰብሰብ ለገዢ ፓርቲ እጩ ተቀማጭ ማድረጋቸው ፍትሃዊ እንዳይሆን አደጋ ላይ ጥሏል። ስድስተኛ፣ በአብዛኛው የምርጫ ጣቢያዎች የተመደቡት የካርድ መዝጋቢዎች የክልል መንግስት ሰራተኞች፣ አስተማሪዎች፣ ጤና ባለሙያዎች እንዲሁም አስተዳዳሪዎች በመሆናቸው ለገዢ ፓርቲ ታማኝ ካልሆናችሁ ስራቸውን እንደሚያጡ ዛቻ ደርሶባቸዋል። በአሁኑ ሰዓትም በምርጫ ጣቢያ የሚሰሩ ሰራተኞች የታሰሩና ዛቻ የደረሰባቸው ይገኛሉ። ሰባተኛ፣ ገዢ ፓርቲ ከተቃዋሚ ፓርቲዎች ጋር በስምምነት 41 ምርጫ ወንበሮችን ለክልል ተቃዋሚ ወንበሮች ከምርጫው በመታቀብ ለተቃዋሚ ፓርቲዎች እንዲሆን ተደርጓል። ይህም ድርጊት ምርጫው ፍትሃዊ እንዳይሆን መሰረታዊ የሆኑትን የምርጫ መሪዎች የሚጥስ የዜጎችን ህገ መንግስታዊ መብት የሚገፋ ዲሞክራሲያዊ ድርጊት ነው። ስምንተኛ፣ በጣም አሳሳቢ ከሆኑት ጉዳዮች አንዱ በሶማሌ ክልል የሚገኙ 116 ምርጫ ጣቢያዎች ያለምንም ህዝበ ውሳኔ ያለምንም ህጋዊ ሂደት ከሶማሌ ክልል ህዝብ ፍቃድ ውጭ